ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አመሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ዘውትር የምንለቃቸው ወቅታዊ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃዎቹ እናመራለን። እስራኤልና አሜሪካ በኢራን ላይ ስለከፈቱ ጥቃት እስካሁን የምናውቀውን ጀማን በላችሁ። ስዊዘርላንድ ጄኔቭ ላይ በአሜሪካና በኢራን መካከል የተካሄደው ሶስተኛ ዙር ድርድር ውጤት ባለማምጣቱ ደስተኛ ለመሆናቸውን ፕሬዚዳንት ትራምፕ ከተናገሩ ከሰዓታት በኋላ እስራኤል ቅዳሜ የካቲት 21 2018 ዓ.ም ጠዋት በኢራን ላይ ጥቃት ከፍታለች። ጠዋት 2 ሰዓት አካባቢ ከአየርና ከባህር ላይ በተወነጨፉ ሚሳኤሎች በዋና ከተማ ቴሄራን ውስጥ የሚገኙ የተለያዩ ቦታዎች ላይ ከፍተኛ ፍንዳታዎች ተሰምተዋል። ይህንንም ተከትሎ ከኢራን በኩል የአጸፋ ጥቃት ነዘር እንደሚችል በመስጋት በመላ እስራኤል የአደጋ ጊዜ ማስጠንቀቂያ ደውል እየተሰማ ሲሆን ዜጎቿ ከዕለት ተዕለት እንቅስቃሴ እንዲታቀቡ እስራኤል መክራለች። ባለፉት ሳምንት ወታደራዊ ኃይላቸውን በኢራን ዙሪያ እንዲጠናከር ያደረጉት ፕሬዚዳንት ዶናልድ ትራምፕ ሀገራቸው በኢራን ላይ በተከፈተው ጥቃት ውስጥ መሳተፏን አረጋግጠዋል። የኢራን መገናኛ ብዙሃን ጥቃቱ በዋና ከተማዋ ላይ ብቻ ያነጣጠረ ሳይሆን ሌሎች 5 ከተሞች ኢላማ መደረጋቸውንና ከፍተኛ ፍንዳታ ድምፅ መሰማቱን ዘግበዋል። ነገር ግን ከጥቃቱ በኋላ ባሉ ሰዓታት በኋላ በጥቃቱ ስለደረሰ ጉዳት እንዲሁም የኢራን መንግስት ባለስልጣናት ስለ ጥቃቱ ያሉት ነገር የለም። የሀገሪቱ መንግስት መገናኛ ብዙሃን ፕሬዚዳንቱ ማሱድ ፔዜሽኪያን በደህና ሁኔታ ላይ እንደሚገኙ ዘግበዋል። እስራኤልና ኢራን የአየር ክልላቸውን ለየትኛውም አይነት የአውሮፕላን በረራዎች መዝጋታቸውን አስታውቋል። የእስራኤል መከላከያ ሚኒስቴር የኢራንን አቅም ለማዳከም ቀድሞ የማጥቃት እርምጃ መውሰዱን በይፋ ቢያስታውቅም አሜሪካ በጥቃቱ ውስጥ ተሳታፊ መሆኗን በኋላ ላይ አረጋግጣለች። ፕሬዚዳንት ትራምፕ በቱሪዝም የማህበራዊ ሚዲያ መድረካቸው ላይ ባሰራጩት ቪዲዮ አሜሪካም ከፍተኛ ውጊያ ዘመቻ በኢራን ላይ መክፈቷን ተናግረዋል። ፕሬዚዳንቱ ጨምረውም ዘመቻው ለአሜሪካና ለወዳጆቻቸው ስጋት ያሉትን የኢራን መንግስትን ኢላማ ያደረገ መሆኑና የኢራን አብዮታዊ ዘብ መሳሪያውን ካስቀመጠ ተጠያቂ እንደማይሆን ሆነ ግን የማይቀረው ሞት ይጠብቃቸዋል ሲሉ አስጠንቅቀዋል። አሜሪካ በኢራን ላይ መዛት የጀመረችውና ግዙፍ አውሮፕላን ተሸካሚ መርከቦችን ወደ አካባቢው ማሰማራት የጀመረችው በታህሳስ ወር በተቀሰቀሰው ህዝባዊ ተቃውሞ በሺዎች የሚቆጠሩ ተቃዋሚዎች ከተገደሉ በኋላ ነው። አሜሪካ በኢራቅ ላይ ከ20 ዓመታት በፊት ከፈጸመችው ወረራ ወዲህ ከፍተኛ ነው የተባለውን ወታደራዊ አቅሟን ባለፈው ሳምንት ወደ ፋርስ ባህረ ሰላጤን አንቀሳቅሳ ለጥቃት ስታዘጋጅና ስትዘት ቆይታለች። ባለፈው ሳምንት ከተካሄደው ድርድር ከውጤት አለመድረሱን ተከትሎም አሜሪካ ኢራንን ለማስገደድ ውስጥ ጥቃት ለመፈጸም እንደተዘጋጀች ሲነገር የነበረ ሲሆን የአሁኑ የእስራኤልና የአሜሪካ ጥቃት ከዚህ አካል ይሆን አይሆን አልታወቀም። እስከ እስራኤል ድረስ ዘልቆ የሚመታው ሚሳኤል የታጠቀችው ኢራን በተከፈተባት ከጥቂት ሰዓታት በኋላ ወደ እስራኤል ሚሳኤሎችን ማስወንጨፏ ተዘግቧል። የእስራኤል መከላከያ ኃይል እንዳለው ዛሬ በኢራን ላይ የተከፈተው ጥቃት ለወራት ከተደረገ ዝግጅትና እቅድ በኋላ ቀኑ የተቆረጠው ከሳምንታት በፊት ነው። አሜሪካ ሲካሄድ በነበረው ድርድር ላይ ለዓመታት ሲያወዛግብ ከነበረው ከኢራን የኒውክሌር ፕሮግራም በተጨማሪም ረጅም ርቀት ተወንጫፊ ሚሳኤሎቿ ላይም እርምጃ እንዲወስድ ስትጠይቅ ነበር። ኢራን ግን የሚሳኤሎቿ ጉዳይ ቀይ መስመር መሆኑን በመግለጽ ተቃውማለች። ከጥቃቱ መጀመሪያ በኋላ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ በተናጠል እንደተናገሩት ኢራናውያን መንግስታቸውን እንዲያስወግዱ ጥሪ አቅርበዋል። ይህ በኢራን ውስጥ የአገዛዝ ለውጥ የማምጣት ፍላጎት በሁለቱ ሀገራት በይፋ ሲነገር የቆየ እቅድ ነው። ከጥቃቱ መፈጸም ከሰዓታት በኋላ የሚወጡ ዘገባዎች እንደሚያመለክቱት የሀገሪቱ ፕሬዝዳንት ጽህፈት የተመታ ሲሆን ፕሬዝዳንቱ ላይ ጉዳት አለመድረሱን ሜሄር የተባለ ዜና ምንጭ ገልጿል። በኢራን ውስጥ ዋነኛ ውሳኔ ሰጪ የሆኑት ጠቅላይ መሪው የአያቶላ ሀሊም ካቢኔም ጥቃቱ ሲፈጸም በዋና ከተማ ውስጥ እንዳልነበሩና ወደ አስተማማኝ ቦታ መዘዋወራቸውን ባለስልጣን ለሮይተርስ ዜና ወኪል ተናግረዋል። ባለፉት ሳምንታት በኢራን ላይ ጥቃት የሚፈጸም ከሆነ ከወታደራዊ ኢላማዎች በተጨማሪም ጠቅላይ መሪውና ልጃቸው ላይ እንደሚያተኩር ተገልጾም ነበር። በከተሞች አካባቢ ዛሬ የተፈጸሙ ጥቃቶች ምናልባት የኢራን ፖለቲካዊና ወታደራዊ መሪዎችን ኢላማ ሳያደርጉም እንዳልቀሩ እየተነገረ ነው። እስካሁን በጥቃቶቹ በሰው ላይ ስለደረሰ ጉዳትና የትኞቹ ተቋማት እንደተመቱ የተባለ ነገር የለም። አሜሪካ ከእስራኤል ጋር በመሆን ወሳኝ ዘመቻ በኢራን ላይ መክፈቷን የተናገሩት ፕሬዚዳንት ትራምፕ በሂደቱ መስዋዕትነት ሊኖር እንደሚችል አስጠንቅቀዋል። ጥቃቱ ዓላማ ያደረገ የኢራንን ሚሳኤሎች ማውደምና ባህር ኃይሏን መደምሰስ መሆኑን የጠቀሱት ትራምፕ በዚህ ሂደት ሞትና ጉዳት በአሜሪካውያን ላይ ሊደርስ እንደሚችል
መጪውን ጊዜም ደህንነቱ የተጠበቀ ለማድረግ ነው ብሏል። የእስራኤል ጦር ዛሬ ኢራን ላይ ከተፈጸመው ጥቃቱ ጎን ለጎን በሊባኖስ ውስጥ የኢራን አጋር በሆነው ሂዝቦላህ ይዞታዎች ላይ እርምጃ ወስዷል።